ስንቶቻችሁ ናችሁ የዚችን ጦጣ ታሪክ የምታውቁ? በጣም እውነቴን ነው የምላችሁ። ቪዲዮን እስከ መጨረሻ አይቱ። አንጀታችሁን የምበላ ታሪክ ነው ያላት። በቃ እናቷ የሞተችባት ጦጣ ናትና የምትቀርበው ወገን አታ ወገኖቿ ሁሉ ስገፏት የምትቀርበውን አታ አሻንጉልት አገኘችና ከአሻንጉልቷ ጋር በቃ እንደ እናት እንደ አባት እየጎተተች ይዛ ትዞራለች። አስቧት በዛ ጨቅላ እድሜች ጦጣ እንደዛ ስትሆን። ስንቶቻችን በየጎዳና ህፃናቶችን እያየን የምናልፋቸው ምንሰድባቸው። እነዛ ልጆች እኮ እነዛ ህፃናት እኮ ኬር ይፈልጋሉ፣ ጥንቃቄ እንዲደረግላቸው። እንደ ማንኛውም ህፃን የሰው ልጅ ናቸው፣ እንክብካቤ እንዲደረግላቸው ይፈልጋሉ። እኛ ግን እንኳን እንክብካቤ ማድረግ የሆነ ነገር ሲጠይቁን እንኳን እንደ ሰው አንቆጥራቸው። በጣም ያሳዝነኛል ብዙ ጊዜ ይህን ነገር ያለው። አንዳንዴ እውነቴን ነው የምላችሁ፣ ቆሜ ቁጭ ብዬ መንገድ ላይ አወራችኋለሁ። እነዚህ ትንንሽ ህፃናቶች መንገድ ላይ የምለምኑትን አይታችሁ ታውቃላችሁ? ፕሊስ ባካችሁ እኔ ልንገራችሁ፣ ህይወት በጣም